አንድ ደቂቃ ባልሞላ ጊዜ ውስጥ ድል በአድዋ ሙዚየም። መላው የስፖርት ቤተሰብ በጉጉት ሲጠብቅ የነበረው የጆኒና የንቃተ ህሊና የኤምኤምኤ ፍልሚያ ባልተጠበቀ ፍጥነት ተጠናቋል። ጆኒ እንዴት አንድ ደቂቃ ባልሞላ ጊዜ ውስጥ ተጋጣሚውን ሊዘራው ቻለ? የዱላ ሳይንስ እውነታውን አሁን እንነግራችኋለን። በታሪካዊ የአድዋ ድል መታሰቢያ ሙዚየም የተካሄደው ይህ የመጀመሪያው የኤምኤምኤ መድረክ ፍልሚያ ጆኒን የ1 ሚሊዮን ብር ባለቤት አድርጎታል። ብዙዎች በጆኒ አቋም እንቁራሪት እያሉ ሲያሾፉ ቢቆይም እርሱ ግን ስፖርት ድፍረት ብቻ ሳይሆን ብቃት መሆኑን በተግባር አሳይቷል። ይህም የአኪያማና የሜልቪን ማንሆፍን ፍልሚያ ያስታውሰናል። ለመሆኑ ጆኒ እንዴት አሸነፈ? ነገሩ እንዲህ ነው። ዱላ ሳይንስ በሆነበት በዚህ ዘመን ጆኒ የሰውነት ውስጣዊ አወቃቀርን ወይም ደግሞ አናቶሚን ጠንቅቆ ያወቀ ይመስላል። ተጋጣሚው ንቃተ ህሊና ቀድሞም ጀምሮ ቢደነፋም ጆኒ ግን በሰከንዶች ውስጥ ጀርባው ላይ ሆኖ ሙሉ በሙሉ መቆጣጠር ቻለ። ፊቱን ላለመጉዳት ተቆጥቦ የታየው ጆኒ ድሉ ከተበሰረ በኋላ ማርሻል አርቲስት ነኝ የምትሉ ሁሉ ተፋለሙኝ ሲል በኩራት ተናግሯል። ንቃተ ህሊና በድጋሚ ለመጋጠም ቃል ቢገባም የዘንድሮ የኤምኤምኤ ፍልሚያ ግን በጆኒ የበላይነት ተጠናቋል።